እንደዛ ኢትዮጵያን አጥላልተው አንድ ዲሞክራት ናት ብለው ብዙ ነገር ብለው ቤተ መንግስት ሲገቡ በማግስቱ ይወጣና ኢትዮጵያ በጣም ሰላሟ የተጠበቀ ዲሞክራሲ በቃ እንደ አዲስ ተወልዶ ብለው ይነግሩናል። በነገራችን ላይ በአፍሪካ የመንግስት መጠሪያቸው አንድ ዲሞክራት የሆኑ ሀገሮች ዲሞክራሲ የሚል ቃል ይጨምራል። ፖለቲከኞቻችን እንደው እንተውና ቅድም እንዳልኩት ነው። ኦብጀክቲቭ አላቸው እነሱ ግብ አላቸው። ብዙ አጽም ተከምሮ እዛ ላይ ቆመው ቤተ መንግስት መግባት ከቻሉ ይፈልጋሉ። ምንም ይሉንታ የለም። ግን የኛ ስነ ልቦና ነው ለዚህ ሁሉ ያጋለጠን። እናት ፈርሳለች ሲባል እኔ አንድ የአማራ ማስ ሚዲያ ላይ ውይይት እያደረጉ መሀል ላይ ደውለው ክርክሩት ፈርሳለች አትፈርስም የሚል ነው። እና አሁን ይህንን በሌላ ምሳሌ ላስቀምጥና ምን ያክል የሞራል ነውር እንደሆነ ተረዱ። ስንት ሰው ነው እዚህ ውስጥ እናት ያለው? እስቲ እጃችሁን አውጡ። እናት ያላችሁ ማለት ነው። ኦኬ፣ ብዙ ሰው እናት የለውም ማለት ነው። ኦኬ፣ አሁን በተለይ እናት ላላችሁ ሰዎች ነው ይሄ ምሳሌ የሚሰራው። እናታችሁ ታማው ሆስፒታል ናቸው እንበል አይደል? ታማው ሆስፒታል ናቸው። ሐኪሞች እየመረመሩ ነው። ልጆች ከበው የሐኪሙን ውጤት ይሄን መድኃኒት ግዛ፣ ይሄን አምጣ፣ እንደዚህ ነው። ከዛ ጓደኛ ማይዞ ይድናሉ እኮ እንዴ ነው አይደል የምናወራው? ግን የእድሩ ሰብሳቢ ወይ መተው እንዴ ነው እናት ሊሞቱ ነው እንዴ ቢል ምንድን ነው የሚሰማ? ሳጥን እናዘጋጅ የሚሞቱ ከሆነ ካለህ ይሄ ሰውዬ ያንተ ወዳጅ ነው ወይስ ጠላት ነው? ለምንድን ነው የሌለ ኢንድ አመተን እንደ ኢሹ የምናደርገው? በቃ እናት ታማለች፣ ኢሹ መሆን ያለበት እንዴት እናድናት ነው አይደለም? ስለ መድኃኒቱ፣ ሐኪም ስለመቀየር፣ ሆስፒታል ስለመቀየር እነዚህ ላይ ነው ማተኮር ያለብን። ህመም ታማም ከሆነ ኢትዮጵያ ህመም ሊያጋጥማት ይችላል፣ አጋጥሟትማል። እንዴት እንደምትድን እንዴት እንደምናክማት ነው እንጂ ማውራት ያለብን። ስለ ሞቷ ካወራን በጣም ጨካኞች ነን ማለት ነው። እስኪ አሁን እናት ያላችሁ ይሄንን አስቡ። እናት ሆስፒታል ሄዳ ጓደኛ መጥቶ እናት ልትሞት ነው አይደል ቢላችሁ ይህ ሰው የእድሜ ልካችሁን ትረሱታላችሁ። ስለዚህ ኢትዮጵያን የምንወድ ሰዎች ይህን አይነት ውይይት አንቀበለውም። ነውርም ነው፣ በጣም ነውር ነው ራሱ። በትውልድ መካከል እንኳን በሚዲያ በሌላም የማይነገር ነውር ነው። ግን ትልቁ ነገር ዋናው ዓላማው ተስፋ ማስቆረጥ ነው። ብዙ ሰው ኢትዮጵያን ስለሚሄድ በቃ እንዲሁ ይምጡና የያዙት እንደው እኛ ይቅርብና አይነት እንደምንል ማለት ነው። አሁን የገጠመን እንግዲህ እውነተኛ አገር ፍቅር ያለውና የሌለው ሲሆን ያለው ሁልጊዜ ይሸነፍና በቃ ውሰዱት ቤተ መንግስቱ በቃ ግቡ እናንተ ወደሚል ነው እስካሁን ድረስ እንትን እንደዛ ኢትዮጵያን አጥላልተው አንድ ዲሞክራት ናት ብለው ብዙ ነገር ብለው ቤተ መንግስት ሲገቡ በማግስቱ ይወጣና ኢትዮጵያ በጣም ሰላሟ የተጠበቀ ዲሞክራሲ በቃ እንደ አዲስ ተወልዶ ብለው ይነግሩናል። እና በሙሉ የነበሩት እኛ የደረስንባቸው ነገስታት ብለውናል። ኃይለ ሥላሴም ብለዋል፣ ደርግም ብሎናል። ደግሞ እኮ ስሙ ራሱ የደርግ ሄድሪ ነው። ኢትዮጵያ ዲሞክራሲያዊ ሪፐብሊክ ብቻ ዲሞክራሲ የሚል ቃል አለው ከመንግስቱ መዋቅር። ኢህአዴግም የፌድሪ ብሎ ያው ዲሞክራሲ የሚል አለው። በነገራችን ላይ በአፍሪካ የመንግስት መጠሪያቸው አንድ ዲሞክራት የሆኑ ሀገሮች ዲሞክራሲ የሚል ቃል ይጨምራሉ። ያው ተቃለ ዲሞክራቲክ ኮንጎ እንዲል ማለት ነው። ኮንጎ በርቶ እና አዎ አየህ ኦል ኦፍ ኤሰደን ልማቱም ይመጣል፣ ዲሞክራሲውም ይመጣል። ኢትዮጵያ ህዝብ ዳር እስከ ዳር አንድ ሆኖ እንደሚዘምር አድርገው ይነግሩናል። ልክ ከስልጣን ሲወርዱ ደግሞ ያ ይጠፋል። እንዴ ጢስ የጠገበ ቤት እንኳን የገጠር ቤት እኮ አይፈርስም። እንዴ ስንት ደረጎ አረቂ ተጠጥቶ ምናምን ጠላ ተደርጎ ነው እንደው አሮጌ ቤት ፈርሶ እንኳን አዲስ ቤት ሲሰራ እንኳን የ3000 ዓመት ያላትን ጠንካራ ኢትዮጵያ ይቅርና አንዳንዱ ከዩጎዝላቪያ ጋር ያወዳድራታል። አንዳንዱ ስታሊን ከፈጠሩት ጋር ራሽያ ጋር ኢትዮጵያ አቻዋ የቅዱስ ሰርጌ ባገር ራሽያ ናት እንጂ ሶቪየት ህብረት አይደለችም። ወይ ማርሻል ቲቶ የፈጠራት ዩጎዝላቪያም አይደለችም። እና እኛ ጠንካራ እንሁን ነው የስነ ልቦና በተለይ ወጣቶች ይህች ሀገር በነገራችን ላይ በትውልድ ጅረት ውስጥ ድንገት የተከሰትን ትውልዶች ነን እኛ። ከታሪክ መድረክ ከትንሽ ጊዜ በኋላ እናልፋለን። ግን ዘመናችን ተባልተን ተበሳጭተን አበላሽተን ነው የምናልፈው እንጂ በሀገሪቱ ጉዞ ግን ምንም ማድረግ አንችልም። በዘመነ መሳፍንት የነበሩ ሰዎች መከራቸውን አይተው ተሰቃይተው ግን ዛሬ ታሪክ ሆኖ ኢትዮጵያ አለች። እኛም ታሪክ እንሆናለን። የሚቀየር ነገር የለም። ምክንያቱም የታሰርንበት ገመድ ጥብቅ ነው፣ ውስብስብ ነው፣ ድንገት የመጣ አይደለም። 2000 3000 የኖረን ሀገር እንደው 150 200 እንበል እንኳን የኖረን ሀገር አሁን እኛ መተን የማፍረስ መብት የለንም፣ ችሎታም የለንም።
ችሎታችን እኛኑ ተባልተን እርስ በርሳችን ዘመናችን አበላሽቶ ወደ መቃብር መውረድ ነው እና የሚመጣው ትውልድ ልክ እንደ ዘመነ መሳፍንት ይጽፈናል። በዚህ በ21ኛው ክፍለ ዘመን የነበሩ ኢትዮጵያውያን ሲባሉ ሲናከሱ ምናምን ከኖሩ በኋላ እነሱ ሲያልፉ እንትና መጥቶ አገሪቱን ወደ አንድነትና ወደ ብልጽግና መጣት ተብሎ ታሪክ ይጻፋል። አይቀር ምንም ይሄ እኮ ጥርጣሬ የለውም። እና ሌትስ ቢ ቪጂላንት ነው መሆን ያለብን። በተለይ ወጣቶች ብዙ የመሸበር የመደንገጥ መኖር የለበትም መንጋቱ ስለማይቀር ማለት ነው።